ሰላም ውድ የቁም ነገር ቴክ ቤተሰቦች እንዴት ናችሁ? ቁም ነገር አብርሃም ነው። የቁም ነገር ቴክ አዘጋጅ ሲሆን ዛሬ የማቀርብላችሁ የቁም ነገር ቴክ ዝግጅት ደግሞ የዩቲዩብ ቻናል አከፋፈት የሚል ነው። እንዴት የዩቲዩብ ቻናል መክፈት እንችላለን፣ እንዴትስ ቪዲዮ መልቀቅ እንችላለን የሚለውን ደግሞ አሳያችኋለሁ። በቀጥታ ወደ ዩቲዩብ እንገባለን። ከገባን በኋላ እኔ በእርግጥ ቻናል ከፍቻለሁ፣ ግን ለእናንተ እንዲያመቻችሁ አዲስ ቻናል ልክፈት። ቼንጅ ላድርገው። አሁን ልቀይረው ነው። ወደ አዲሱ ኢሜይል እንግዲህ አካትቼዋለሁ ማለት ነው። ስለዚህ ሰርች ይፍጠሩ የምትለውን ነካታለሁ። ከዛ ቁም ነገር አብርሃም የሚለውን ለእናንተ ለማሳየት ያክል ቁም ነገር አብርሃም የሚለውን ቁም ነገር ኤአይ ልበለው። ኤአይ እንደዚህ ያስቀምጥ ስለው ያስቀምጥልኛል። ዩዘር ኔም ደግሞ መያዣ ደግሞ ቁም ነገር ኤአይ ብለው እንደምትመለከቱት ኤአይ ብሎ ይችን እናንተው ማስተዋል ያለባችሁ ዩዘር ኔሙን ሳይሆን የራይት ምልክቷን ነው። የእሷ ኤክስ ካለች ወይም ተይዟል ካላችሁ ዩዘር ኔም መቀየር ይኖርባችኋል ማለት ነው። ስለዚህ አስቀምጥ የምትለው ነካለው። ከዛ ፎቶ ደግሞ ለምሳሌ እኔ ከዚህ ውስጥ ይሄን ላስገባ። ከዛ የምትፈልጉትም ፓርት እንደ መግለጫ ስል አስቀምጥ የሚለውን ትንኩታላችሁ። ከዛ ትንሽ ቆያ። ከዛ እንደዚህ ፎቶን ካመጣላችሁ ሰርች ይፍጠሩ የሚለውን ስትነኩትኝ እንደምትመለከቱትኝ አዲስ ሰርጥ ፈጥረናል ማለት ነው። እንደምትመለከቱት ቁም ነገር ኤአይ ብዬው ቁም ነገር ኤአይ ብሎ አምጥቶልኛል ማለት ነው። እንዴት ቪዲዮ ፖስት እናድርግ? እዚህ ጋር ኮንቲ ደግሞ እዚህ ጋር ከጋለሪያችሁ እያማረጣችሁ ነው የምታደርጉት። ቀጥታ ስርጭት ደግሞ ምንድነው ልትሉ ትችላላችሁ። ወይም ላይቭ ማለት ወይም ቀጥታ ስርጭት ማለት 50 ሰብስክራይበር ቢያንስ ካላችሁ 50 ሰብስክራይበሮች ላይ ለነሱ ላይቭ መግባት ትችላላችሁ ማለት ነው። እንደዛ አድርጋችሁ ፖስት ማድረግ ትችላላችሁ። እንዲሁም ዩቲዩብ ላይ እንዲሁም ሌሎች ቴክኖሎጂዎች ላይ እንደዚህ ጠለቅ ያሉ እውቀቶችን እዚሁ ቻናል ላይ እለቃለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ለጓደኞቻችሁም ሼር በማድረግ እንድትተባበሩኝ እጠይቃችኋለሁ። ለነበራችሁኝ ጊዜ አመሰግናለሁ። ሰላም ቆዩ።